ኢያቄም ወሐና ወለዱ ሰማይ። ኢያቄምና ሐና ይሄ እንግዲህ የምናየው ሰማይ ፀሐይን ይዟል። አዎ ኢያቄምና ሐና ደግሞ ሰማይ የተባለች ድንግል ማርያምን ፀሐይ ጽድቅ ክርስቶስን ዘላለማዊ አማናዊ ክርስቶስን ወልዳ የምትገኝ ድንግል ሰማይን ወለዱ ማለት ነው። ይቀጥልና ሰማይ ወሙኒ አስረቀ ፀሐይ፣ የእነሱ የወለዷት ሰማይ ደግሞ ፀሐይን አስገኘች ማለት ሰማይ ምድር ሆነ፣ ምድር ሰማይ ሆነ። በሰማይ ፀሐይን እናይ ነበረ፣ አሁን ደግሞ ምድር ሰማይ ሆነ። ምን ማለት ነው? እመቤታችን ድንግል ማርያም ተወልዳ ፀሐይ ጽድቅ ኢየሱስ ክርስቶስን ይዛ ወጣለችና አንቲ ውእቱ ምስራቅ። ምስራቅ በምስራቅ ፀሐይ እንደሚወጣ ምስራቅ በተባለች በድንግል ማርያም አምላክ ወልደ አምላክ ተወልዷልና ይህን ይናገራል ማለት ነው። ይህን ነው የሚነግረን። ይቀጥልና ምስራቀ ምስራቃት ሙፃ ፀሐይ። አዩ እነሆ የምስራቅ ምስራቅ፣ ይችኛዋ ምስራቅ ምሳሌያዊ የሆነ ፀሐይ ነው የሚወጣባት። ምስራቀ ምስራቃት የምስራቅ ምስራቅ ድንግል ማርያም ግን ፀሐይ ጽድቅ አማናዊ ፀሐይ መድኃኔ ዓለም ወጦባታል። አንድም ተጸንሶ ተወልዶባታል። እግዝእትነ ዘመና ሙዳይ። አው እነሆ ምግብ የተባለ መድኃኔ ዓለም ነው። የምግብ ሙዳይ ወይም ወሰብ ወርቅ ወይም ደግሞ ሞሰብ የሆነች ማናት? ድንግል ማርያም። በሞሰብ ምግብ እንደሚገኝ ከእሷ ደግሞ ህብስተ ሕይወት ክርስቶስ ተገኝቷልና አማን አማን እብለክሙ እመይበላይክሙ ሥጋው ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልበክሙ ሕይወት ዘላለም። እነሆ ይህን ምግብ ካልበላችሁ ሕይወት የላችሁም የተባለለትን ወልዳ ተገኝታለችና ይልና ቀጥሎ ምን ይላል? ተወልደት ዮም ዳግሚት ሰማይ። ሁለተኛዋ ሰማይ ዛሬ በአድባረ ሊባኖስ በሊባኖስ ተራራ ግንቦት አንድ ቀን ምን አለች? ተወልደት ዮም ዛሬ ተወለደች አለ። ክብርና ምስጋና ለእናታችን ለድንግል ማርያም። ይቀጥልና ኦ ድንግል አኮ በፍትወተ ደነስ ዘትጸነስኪ ድንግል አለ። እነሆ ዝም ብሎ በሆነ ጋብቻ የተጸነሽና የተወለደች አይደለሽም። አላ በሩካቤ ዘበሕግ መሐና ወኢያቄም ተጸነስኪ፣ በሕግና በስርዓት በወግ ተጋብተው ትዳራቸውን በሚመሩ እናትና አባት ወይም ባልና ሚስት በእነሱ ተገኘሽ። ከእነሱ ተገኝተሻል እኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ። አባ ሕርያቆስ ነው ይህን የተናገረው። ይቀጥልና ዮም ፍስሐ ሆነ፣ ዛሬ ደስታ ሆነ፣ ዛሬ ፌስታ ሆነ። በእንተ ልደታ ለማርያም በምን ካልከኝ በእመቤታችን በድንግል ማርያም መወለድ 5500 ዘመን፣ ያ የመከራ ዘመን፣ ያ የጨለማ ዘመን፣ ያ የወርቀት ዘመን፣ ያ የልቅሶ ዘመን፣ ያ የተስፋ ዘመን ይጠናቀቅ 15 ዓመት ሲቀረው በአድባረ ሊባኖስ ይልቁንም ደግሞ በሊባኖስ እመቤታችን ተወልዳለችና ኖ ትንቢት ተፈጽሟል። የነቢያት ተስፋ የነቢያት ስብከት የነቢያት ሱባኤ እውነት ሆኗልና ምንድን ነበረች? ማርያ እግዚአብሔር ለጽዮን አብደራ ከመትኩን ለማይደሮ መዝሙር 131 ቁጥር 15 ላይ ጽዮንን መርጧታልና ነኪር ነገሩ በእንዲያኪ ሀገር እግዚአብሔር። የእግዚአብሔር ሀገር ስላንቺ የተነገረው እውነት ነው፣ ድንቅ ነው፣ ግሩም ነው። በሀገር ሰው እንደሚኖር በማኅፀነ ድንግል ማርያም 9 ወር ከ5 ቆይቷልና ወብሲ ተወልደ በውስቴታ ምነ ጽዮን ይብል ሰው እናታችን ጽዮን ይላል። በውስጧ ሰው ተወለደ የተባለች ድንግል ማርያም ግንቦት አንድ ቀን ተወልዳለችና ዮም ፍስሐ ሆነ፣ ዛሬ ደስታ ሆነ። በእንተ ልደታ ለማርያም በድንግል ማርያም መወለድ ምክንያት ዛሬ ደስታ ሆነ። ሐና ወኢያቄም የተወለደችውም ከሐናና ከኢያቄም ከመ ትቤዙ ነቢያተ ወጻድቃነ እና ጻድቃንን ነቢያትን መነኮሳትን ሰማዕታትን ደናግልን ምዕመናንን ምዕመናትን ሕፃናትን ወጣቱን ትቤዥ ዘንድ ይልቁን ብሎ ቤዛ ትሆን ዘንድ እነሆ በአድባረ ሊባኖስ ተወልዳለችና አማን በአማን ተወልደት እመብርሃን፣ እውነት በእውነት ያለ ሐሰት እመቤታችን ድንግል ማርያም ምን ተወለደች ይለናል። እንግዲህ ይህንን ቃል ያሰማና አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ቅዱስ ያሬድ ይህንን እየተናገረ ይመጣና እነሆ ወደ ዛሬው ታሪክ ወደ መደበኛው ደግሞ ስንሄድ ምን ይለናል? የእመቤታችን የድንግል ማርያም ልደቷ እንዲህ ነው ብሎ ይጀምራል ማለት ነው። ማነው? ቅዱስ ያሬድ በድጓው ላይ መሰረታቲሃ ውስተ አድባር ቅዱሳን ብሎ ቅዱስ ዳዊት አስቀድሞ ተናግሮ ነበረ። ዳዊት የተናገረውን ደግሞ ቅዱስ ያሬድ ምናል መሰረቶቿ የተቀደሱ ናቸው ነው ያለው አይደል? ቅዱስ ዳዊት ቅዱስ ያሬድ ደግሞ መሰረታቲሃ ውስተ አድባር ቅዱሳን ወብሲ ተወልደ በውስቴታ የእመቤታችን መሰረቶቿ የተቀደሱ ናቸው ከሷ ሰው ተወልዷልና ብሎ ልደተ ማርያም ወይም የእመቤታችን ልደት ግንቦት አንድ ቀን እንዲህ ነው ብሎ ታሪክ ይጀምራል።
እግዚአብሔር አምላክ እንግዲህ የእሷን ታሪክ ሰምተን እንድንቀደስ የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ቅድመ አያቶቿ ላይ ነው የሚጀምረው። ተክታ በጥሪቃ የሚባሉ ቅድመ አያቶች ነበሯት ይልና በሀብት በንብረት የከበሩ ነበሩ ይላል። ይህ ቀራችሁ አይባሉም። ለቁጥር ለስፍር የሚያስፈራ ንብረት ነበራቸው ይልና እንደው በቀላሉ ይላል ወርቁ፣ እንቁ፣ የፈረስ፣ የበቅሎ፣ የከብት፣ የበግ፣ የፍየል የዚህ ሁሉ ንብረት ሲሞላ የወንድ አገልጋይና የሴት አገልጋይ ቁጥራቸውም አይታወቅም ነበር ይላል። አንድ ቀን ቴክታ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ይህ ሁሉ ገንዘብ ለማን ይሆናል አላት ይላል። ወደ ኦሪት ዘፍጥረት ምዕራፍ 15 ላይ ነድ አብርሃም እንግዲህ ወፃ አብርሃም ምድረ ካራን ዋ ሀገረ ከነዓን አብርሃምን እግዚአብሔር ውጣ አለው። ወጣ፣ ወደ ከነዓን ገባ። ሀብት ንብረት ሚስት ሰጠው፣ ግን ልጅ አልነበረውምና አንድ ቀን ወጣና እግዚአብሔር እንዲህ አለው፣ እግዚአብሔር ወይ ሀብት ሰጠኛል፣ ንብረት ሰጠኛል፣ ሚስትም ጥሩስ ሚስት ሰጠኛል፣ ነገር ግን ምን ዋጋ አለው? ልጅ የለኝም፣ ለባዕድ ይሆናል ብሎ ሲለው ሰማዩን ታየዋለህ አለው። አዎ አለ። ከዋክብትን አመጣና ደመቀ። እነዚህ ከዋክብት ሳያቸዋለሁ፣ ትቆጥራቸዋለህ? አልቆጥርም፣ እንደዚህ ዘርህን አበዛዋለሁ አለው። ብቻም አይደለም ወበዘርዕከ ይትባረኩ ኩሎሙ አሕዛብ፣ የምድር አሕዛብ ባንተ ይባረካሉ አለና ለአብርሃም ቃል ገባለ። እንደተባለው የቃል ኪዳን ልጅ ይስሐቅን ሰጠው ማለት ነው። አንድ ቀን ይሄ እንግዲህ ተክታ ይህንን አይቶ ለማን ይሆናል ብሎ በውስጡ የገንዘቡን የንብረቱን የሀብቱን ጉዳይ አየና ወደ ሚስቱ ተመልሶ እንዲህ አላት። ይህ ሁሉ ገንዘብ፣ ይህ ሁሉ ንብረት፣ ይህ ሁሉ ሀብት ለማን ይሆናል? ልጅ የለንም እኮ ብሎ ሲነግራት እሷ ደግሞ እንዲህ አለችው። እርሷም እንዲህ አለችው፣ እግዚአብሔር ከእኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል እና ሌላ ሴት አግብተህ ውለድ አለችው ይላል። ከእኔ ባይሰጥህ ከሌላ ሴት ሊሰጥህ ይችላልና እግዚአብሔር ሌላ ሴት አግብተህ ውለድ አለችው ይላል። ይህ እንግዲህ በአብርሃምና በሳራ መጥቷል። ሳራ አንድ ቀን አብርሃም ምን ብለዋለች? ከእኔ ዘር አልሰጠህም እግዚአብሔር፣ ከእኔ ልጅ አልሰጠህም፣ ነገር ግን አጋር የምትባል ሰራተኛለችና ከእሷ ጋር ውረድና ውለድ አለችው። አብርሃም በየዋህነት ወርዶ ባረገዘች ጊዜ ሳራ ምን አለች? አቃለለችኝ፣ ሰደበችኝ፣ ናቀችኝ ብላ ለአብርሃም ትነግረዋለች። የአንቺ ሰራተኛ ናት የኔ አይደለችም፣ ማኖርም ማባረርም ትችያለሽ አላት። በዚህን ጊዜ ሴቶች ፈጣኖች ናቸውና እነሆ ውጭልኝ ብላ ስታባረራት የእግዚአብሔር መልአክ በወደቀችበት ምድረ በዳ መልሶ በዚያ ቤት እስማኤልን እንድትወልድ አድርጓታል ማለት ነው። እና መናገር እንደመሆንና እንደማመን አይደለም። እሷም ይህን ስጋብዘው የእሱን መልስ ደግሞ እንመልከተው። ምን አለ? ቴክታም ይላል ይህን አላደርገውም፣ የእስራኤል አምላክ ያውቃል አላት። በዚህ ጊዜ አዘኑ። ወዲያው ራእይ በሌሊት አይተዋል ይልና ያዩትንም ራእይ በጣም ከበድ ያለ ስለነበረ ለባለ ራእይ ለሚተረጉም ሄዱና ነገሩት። ሲነግሩት ምናል እንደ ነቢይ፣ እንደ ንጉሥ፣ እንደ መልካም ልጅ ትወልዳላችሁ። አንደኛውን ግን ጊዜ ይፍታዋልና በአጭሩ ገለጠላቸውና ወደ ቤታቸው ተመለሱ። በዚህም እግዚአብሔር ጎበኛቸውና እነሆ ልጅ መውለድ ጀመሩ ይለናል። ዛሬም በሀገራችን ብዙ ያልወለዱ በትዳራቸው ውስጥ የሚያዝኑ አሉና ልጅ የሚሰጥ እግዚአብሔር ስለሆነ እንዲሰጣቸው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዚህን ጊዜ ነው የመጀመሪያዋ ላይ ስትወለድ ስሟን ሄሜን አለቻት ይላል። ሄሜን ስም ማውጣት ተጀመረ፣ ልጅ ተወለደና ሄሜን ማለት ረከብኩ ስለቴ የተምኔቴ የሚለውን ይተረጉማል። ስለቴን ተስዬ ያገኘዋት ልጅ አለ። ስለት ተስዬ ነበርና ስለቴን እግዚአብሔር ሰምቶ መዝሙር 66 ላይ እንደምናውቀው በመከራዬ ጊዜ የተሳልኩትን በችግር ጊዜ የተናገርኩትን እፈጽማለሁ እንደተባለ ማለት ነው። እነሆ ስለቴን ተስዬ ያገኘዋት ስትል ሄሜን አለቻት ይላል። ሄሜን ዴርዴንን ወለደች። ዴርዴን ማለት ደግሞ ዘአበዊነ ረከብነ ብሂል ከአባቶቻችን ወገን የወለድናት ማለት ነው ይላል። ከማን ከአባቶቻችን ወገን የተወለደች። እንደገና ዴርዴን ደግሞ ቶና የሚባል ወለደች ይላል። ቶና ማለት ዘእምህልምነ ረከብነ ራእይ አይተን ነበር፣ የራእያችን አገኝተን ወለድን
ማለት ነው ማለት ነው። እንደገና ደግሞ ትሆና ሲካርን ወለድ ይችላል። ሲካር ማለት ደግሞ ዘእምድ ዘመድን ረከብነ ምን ማለት ነው? ከአባቶቻችን አንድም ከዘመዶቻችን በሌላ መልኩ መልኳ ደምግባቷ ዘመዶቻችን አንዳንድ